በቪዲዮ ነገ ክስትል ፏ ብዬ ዝንጥ ብዬ ቅልጥ ብዬ እመጣላችኋለሁኝ። አለው በህይወት አለው። እንዴት ናችሁ? ገስት ለሄደን ሰው ቤት ካለ እናወራለን፣ እንጫወታለን፣ እንስቃለን። እንትን አይደለም። እኔ የምለው እኔ ደህና ነኝ ፍቅሮቼ። እኔ የምለው አቶ ሞጣ ቂንጥሮ ሞጣ ሰሞኑን ቪው ተመቶበታል መሰለኝ ከኔ ጋር መሰዳደብ ፈልጓል እና የፖሰተውን አይቼ በሳቅ ነው የሞትኩትኝ። ባይዘዌ ለሞጣ ቀጠኑ መልእክት አድረሱልኝ ፕሊስ 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 ፕሊስ። እንዳው በሰደብከኝ በነካካኸኝ ብዬ ሰሞኑን ተናግሬ ነበረ። መልእክቴ ደርሶ እንትን ብልሃል እና እንደ ሴት ጉንጉንን ታጥቀ ወጣል። እኔ ሞጣ አንተን ሰው ልጅ ፖለቲከኛ አድርጎ በቁም ነገር ካየቅ እኔ ልቀጣ አትታይም በመጀመሪያ ደረጃ። ሲቀጥል ደግሞ ማለት ነው ታዛዥ ነኝ። አይ ሞጣ ምን አደረገ? ስማ አንዲቷ ልጅ የወሎ አለና ከዛ የጎጃም ብሎ ያቺ የተጣላዋትን አደረገና እኔን ደግሞ ጎንደር ብሎ ኤዲት አድርጎ አፍንጫዬን አስፍቶ ምናምን ፖስተ። ባይዘዌ አፍንጫዬንም አስፍተክ አፍንጫዬ ላይም ቂጥ አድርገክ ብትፖስት ጎንደር ብቻ ስላልከኝ እኮራበታለሁ እኮራበታለሁ። አያሳፍርም? የሚያሳፍር በአንተ ቤት የሚያሳፍር ማንነት መስሎክ ኤዲት አድርገ ፊት አስፍተክ የጎንደሯ የጎጃማ ምናምን ብለህ ከፋፍለክ ፖስት። ላይክ በጣም ነው ፕራውድ የማደርግበት ጎንደሬ በመሆኔ። ጎንደርነት አያሳፍርም፣ ያኮራል እንጂ ማለት ነው። ባቶን ራሱ ልሁን የምትለው ዘር ነው፣ የሚያሳፍር አይደለም። እና በዚህ እድሜ ቅሌታም ሽማግሌ ወሸላክ የማይሰራ አንቴናክ የቆመ እዚህ ጋር ቁጭ ብለክ እኔን እግዚአብሔር እኔ አሁን አልደረስኩበትም ሞጣ ላይ እና እኔ አሁን ተመልከቱ እንግዲህ ስናገር ቤታ ተናጋሪ ተሳዳቢ ይላሉ። እኔ ማንንም ሰው አልደረስኩም፣ እያያችሁ ነው። አልገባውም ይሄን ያክል ምናምን እና ላይክ እሱ አማራ አንዱን እያለ በሱ ቤት ነው እንግዲህ ከፋፈለና የጎንደሯ የጎጃማ የወሎ አደረገና እኔን ለራሱ የጎጃምና የወሎውን አድርጎ በሜካፕ እና በምናምን የሆኑትን እኔን ደግሞ ኤዲት አድርጎ አፍንጫዬን አስፍቶ ጎንደር ብሎ ፖሰተ ማለት ነው። አዎ አይኖ ዝም ስላልኩ ነው የጠገቡትኝ። ፖሰተ አፍንጫዬን አስፍቶ ኤዲት አድርጎ እስቲል አምራለሁ ነው የምልህ። በኤዲት ከለቀካቸው ሴቶች እኔ አምራለሁ ነው የምልህ። ሲቀጥል ደግሞ ጎንደር ብለህ ከላይ ጽፈህበታል። በጣም ነው ፕራውድ የማደርግበት። የጎንደር ሰው እንዲወጣ ስለማትፈልግ ጎንደር ያለ ሰው ሁሉ በአንተ ቤት እንዲወጣ አትፈልግም። በቃ አጭር አማርኛ እኔን ቀጥቅጣክ ወደኋላ ለማስቀረት ስሜን ለማጥፋት ምናምን ይኖለክ አለ አይደለ? ስም ሰጣችሁ ምናምን የኔን ኳሊቲ የኔን ነገር ለማውረድ ምናምን ነው። ከጎንደር የመጣ ቀጥቅጠክ በቃ ምንም በጨዋታ የሚሆን በፋሽኑ በምኑ የሚሆን በፈለገው ነገር ተቀጥቅጦ ወደኋላ እንዲቀር ነው የምትፈልገው። አይሳካልም ነው ምን። እኔ እንደሌላው ብዙ ጎንደሬዎች ኩርት ብለው አፋቸውን ዘግተው ይቀምጣሉ። እኔ እንደዛ አይደለሁም። እቀጠቅጣለሁ። ስትቀጠቅጠኝ ማንንም አልፈራም። ልንገር ሞጣ፣ ስትረግጠኝ ረግጠሃለሁ፣ ስትሰድበኝ ሰድባለሁ፣ ስታከብረኝ አከብራለሁ። እና ጎንደር ብለክ ስለፖሰትከኝ በጣም ነው የምኮራበት ነው የምልህ። የሚያሳፍር ዘር አይደለም፣ የሚያኮራ ስንት ጀግኖች ስንት ወንዶች የሴት ወንድ ቀሚሳቸውን ቋጥረው መሳሪያ አንግበው ጠላትን ግንባሩን እያሉ ድንበር ሀገራቸውን የሚያስከብሩ ከነዛ ኩሩ ዘር ወጥቼ ምንም የሚያሳፍር ነገር የለም። አንተ እኔን ለማሳፈር ብትጋጋጥ አይሳካልንም ነው የምልህ። እኔ እግዚአብሔርን ገብታችሁ ይውለት 55 ሰው ነው ኮመንቱ ላይ የጻፈለት፣ ብዙም ሰው አላየለትም። እና ሂዱና ሞጣ የፖስተው እኔ የራሱን የሚላቸውን ዘሮች አይነው። ሞጣ በጣም ጎጠኛ አያስታውቅበትም እንጂ በጣም ነው የሚጠላው። ሁሉንም ይሳደባል ብላችሁ ስለምትይዙ ነው። እናውቃለን ጥላቻውን። ግን ላይክ እኔን መሳደብ በግሌ ይችላል። ለምን መከፋፈል አስፈለገ? የወሎን ያብስራ አድርጎ የጎጃሟን ያቸው የተጣሏትን አድርጎ የጎንደር ደግሞ ብሎ አፍንጫዬን አስፍቶ ምናምን ፖስቶ በጣም ነው የገረመኝ። በጣም ቅናት እንደዚህ ያደርገዋል። እግዚአብሔርን በጣም ነው የገረመኝ። በጣም ማለት ነው። እና አድርሱልኝ። በጣም ነው የምኮራበት። አያሳፍርም። ጎንደር ብለህ ስላልክ አያሳፍርም። በዚህ አንተ ኤዲት ባረከው ፊቴ ራሱ ከሁለቱ በልጬ ጎልቼ ደምቄ የምታየው እኔ ቤታ ነኝ። እንደነሱ እኮ የቤታን ስም እያነሱ 2-3 ሰው የሚያያቸው 20,000 30,000 ሰው ገብቶ አያቸውም። ልንገርክ የኔን ስም ሲያነሱ ነው የሚታዩት። በአጭሩ ደግሞ ምነግርክ የሚያሳፍር አይደለም። እና የስ ጎንደርነት
ፕራውድ ያደርገኛል። አንተ ብትጠላውም ማለት ነው። ይሄንን ነው የምለው። መሳደብ ካለብኝ ሙልጭ አድርጌ እሰድባለሁ። ግን መልእክት ነው። አይ በቃ ተይው ጋይስ፣ የምትናቁት እኮ እያያችሁ ነው። እኔ ማንም ላይ መድረስ አቁሜያለሁ። የራሴን ሙድ ነው የማራምደው ምናምን። ግን ሳልደርስባቸው ዘለ ይደርሳሉ። አሁን ጎንደር ምን አመጣው? እኔን አይሰድበኝም እንዴ? እኔ ይርገጠኝ፣ እኔን ይስደበኝ። ከዛ ስለ ጎንደር ደግሞ እያለ እኔን ፎቶ ለጥፎ ሲሳደብ፣ እኔ ደግሞ ስመልስ ስለ ጎንደር ጀግንነት ጎጠኛ ይላሉ እንዴ! እግዚአብሔርን ላይክ አበዙትኝ፣ እየመጡ ይቀዝናሉ። ኤኒዌይስ እኔ እችን መልእክት ልናገር ነው የመጣሁትም። ሲጀመር ንገሩትኝ። በጎንደር ብለክ ፊት አፍንጫዬን አስፍተክ ጎንደርን ለማጥላላት እኔን ለማጥላላት ብትሄድ ከፖሰትካቸው ጎልቼ የምታየው እኔ ነኝ። እየመረረ ዋጠው፣ በቃ እየመረረ ዋጠው። 4 ነጥብ ተቆጣጠር ያለው 4 ነጥብ። አንቴን አይኖ አቴንሽን ፈልጎ ነው ገብርኤልን። አሁን ማን ነካው እስኪ? እኔ ስለሱ አንስቼም አላውቅም። እና ላይክ ለምን ወይኔ ፖስተውን ስክሪንሻት የሆነ የተጣላው ሰው ስላለ እዚህ አምጥቼ እንዳለጥፍ ብዬ ነው እንጂ ባሳያችሁ እግዚአብሔርን እንዴ ላይክ እኮ አንድ አማራማ ሄዳችሁ ለሞጣ በሉ። ለእኔ ለቤት ታኳለ ምን እኮ ስለተነካው እንጂ እሱ ለምን እንደዛ አድርጎ ይለጥፋል? የጎጃም ቆንጆ ብሎ ያችኛዋን፣ የወሎ ቆንጆ ብሎ ያችኛዋን፣ ከዛ እኔ ጋር የጎንደሯ ብሎ አፍንጫዬን ኤዲት ያለበትን አስፍቶ ለምን ይፖስታል? ለምን እስኪ በአካል ለምን አያገኘንም? ሶስታችንም ወንድ ከሆነ ጎጠኛ ስለሆነ ነው ጎንደር ብሎ ሙድ እየያዘ እየሳቀ የለጠፈው። ለምን እኔ አፍንጫዬን ቢጣመምም አፍንጫዬ ላይ ቂጥ ቢደረግም የጎንደር ማህበረሰብ ይወደኛል። 4 ነጥብ ታንቀሙት። 4 ነጥብ መቅ ምንም ብታደርገኝ ይወዱኛል፣ አይጠሉኝም። ስጋቸው ነኝ። ታንቀሙት እንዴ እግዚአብሔርን ጋይ ሰው ሳይናገራቸው በቃ ዘለው ሰው ላይ እንዴ እናቴ ትሙት እንዴ! አረ እንዴ አንዳንዴ ዝም ስትላቸው የሆነ የተፈሩ እኔ ልርገጠው ብለህ ረግጠዋለሁ ደህና አድርጌ። ግን ምን ከሱ በሽተኛ ጋር ምን እንትን አስባለኝ። አሁን መቼ ዕለት ምን ይላል? እኔ ብናገረውን ያብዳሉ። አሁን መቼ ዕለት ምን ይላል? ቤታና አሜሪካ ድረስ ይወስዳ ሌዝቢያን ናቸው ከመማር ጋር ያደርጋሉ አለ። አንተ ከወርቁ ጋር ታደርጋለህ? አሁን እንደዚህ ብል ያብዳሉ። ገባችሁ? ከመማር ጋር መማር እህቴ ስለሆነ ሁሌ ከሷ ጋር ስለምሆን ከመማር ጋር ግንኙነት ያደርጋሉ ይላል። አንተ ከወርቁ አይተነው ጋር ስለተገናኘ ታደርጋላችሁ ማለት ነው። ላይክ ምን አይነት ቆሻሻ እንደሆነ ማለት ነው። እኛ ጎና ኧረ እኔ ሞቼ ነው የምወዳችሁ። ሁሌም ታኮሩኛላችሁ፣ ሁሌም እኮራባችኋለሁ። ሁሌም በእናንተ ብሰደብ አያሳፍረኝም። ደግሞ እኔ ማሳፍር ልጅ አይደለሁም። ደፋር እሱ ማሳፋሪ ያልተባለ ሃይማኖት ምን ቤተ ክርስቲያን ምን እየሰደበ እንትን ማሳፋሪ ያልተባለ አይደለም። ገብርኤልም በጣም ነው የሚያስጠላው አንዳንዴ። አይ እግዚአብሔርን ቤት አይተሽዋል ላይ ፖስተው ናይ እናትህ ነው። እሺ ጥንብቅ ወጠኝ አንተ የሸርሙጣለሽ ሂድ እዛ ተንጠልጠል ጥንባት። ሌሎቹ ብሄር እነሱን ያህል አይጠሉሽም። በስማም ጎጠኞቹ ሊሞቱ ነው። እናቴ ትሙትን ሌላ ብሄር እንደዚህ አይጠላኝም። ብሄር ብሄረሰብ ኦሮሞና ትግሬን አውጧቸው ከዚህ ውስጥ እንበልና ኢትዮጵያ ውስጥ ብዙ ብሄር ብሄረሰብ አለ። እንደዚህ አይጠሉኝም። ጎጠኞቹ በቃ ሊሞቱ የእነሱ ጎጥ በሆንማ ተሸክመው ነው የሚዞሩት። ሊሞቱ በቃ እኔን ለመጣል እንዴ። ጎንደር ሰው ተብሎ ከፍ ቢልላችሁ የራሳችሁ ሰው ነው ከፍ ያለው። እንደ አማራ ብታስቡትኝ ሌላው ከሚቆጣጠረው እኔ ብቆጣጠረው ይሻላቸዋል። ግን ይህን ያህል ቅናት አያስፈልግም። ደስ ሊላችሁ ነው የሚገባው።